እና እንደሚታወቀው በዚህ ሳምንት ህወሓት ከፕሪቶሪያ ስምምነት በፊት የነበረው አስተዳደሩንና ምክር ቤቱን ለመመለስ መወሰኑን በተለያዩ መግለጫዎች እንዳወጣ ሰምተናልና ውሳኔውና ይዘቱን እንዴት ተመለከትከው? አዎ ማለት መቼም የህወሓትም ይሁን የሰራዊቱ አመራሮች ባለፈው ከመጋቢት 30 በኋላ የትግራይ ፕሬዝዳንት የሚባል የለም። ምክንያቱም የሌተናል ጀነራል ታደሰ ወረደ የአንድ ዓመት የጊዜያዊ መስተዳድሩ ፕሬዝዳንትነት እድሜ አልቋል። ትግራይ ከመጋቢት 30 እስካሁን ፕሬዝዳንት የላትም፣ መሪም የላትም። እኔ በዛ ነው ማምነው። ከተሰጠህ ጊዜ አንድ ሰዓትም ካለፈች የአንተ ስራና ኃላፊነት የለም፣ አቁሟል። ምክንያቱም ጊዜያዊ መስተዳድሩ በፕሪቶሪያው ውል ስምምነት መሰረት በፌዴራል መንግስቱና ውሉን በተዋዋሉት በፌዴራል መንግስቱና በህወሓት መካከል ነው የተደረገው የፕሪቶሪያ ውል። ይሄ ፕሪቶሪያ ውል የወለደው ነው ጊዜያዊ መስተዳድር ማለት። እንግዲህ አንድ ልጅ አባትና እናት ካሉ ነው የሚወለደው፣ ዝም ብሎ አይወለድም። ልክ እንደ ህፃን ልጅ ከአባቱና ከእናቱ እንደሚወለደው ህፃን ይሄ ጊዜያዊ መስተዳድር የሚባል ለ6 ወር ብቻ የታሰበ ግን እየተጨበረበረ አሁን የትግራይን ህዝብ መከራና ስቃይ ሞት ለማቀላጠፍ የትግራይን ህዝብ ድምፅ በሌለው መንገድ ለማጥፋት ፐርፐዝ ተጨፍልቆ የተሰራ ተጠፍጥፎ የተሰራ የታሰበበት ነው። ያም ሆነ ይሄ ጊዜያዊ መስተዳድር እድሜ ያለው፣ ስለዚህ እድሜው አብቅቷል መጋቢት 30 ላይ። ከዛ በኋላ ግን የፌዴራል መንግስቱ ምንድን ነው ያደረገው? በጣም የሚያሳፍር ነው። ባይዘው ፌዴራል መንግስቱ ስራው ነው። የጊዜያዊ መስተዳድሩ ሲመት የሚጸድቀው ደግሞ በሁለቱ ተደራዳሪዎች ነው፣ በህወሓትና በፌዴራል መንግስቱ። ፌዴራል መንግስቱ ብቻውን የሆነ ምስሌን ከአዲስ አበባ መመደብ አይችልም። የሚያገናኘን የፕሪቶሪያ ውል ስምምነት ብቻ ነው። ከዛ ውጭ የሚያገናኘን ነገር የለም። ከፌዴራል መንግስት ምንም የሚያገናኘን ነገር የለም። ከጥቅምት ጀምሮ የተዘጋ በጀት ነው ትግራይ ውስጥ ያለው። ይሄ በጀት የለው ለትግራይ ህዝብ ማያድን ቁጥር 1 የትግራይ ህዝብ መከራና ሞት እንዲቀላጠፍ ተጠያቂው ጊዜያዊ መስተዳድሩ ነው። ስለዚህ ምስሌን ይልክላችኋል ብሎ የፌዴራል ስምምነቱን ጥሶ የፌዴራል ስምምነቱ እንደዛ ስለማይል የፕሪቶሪያ የሰላም ስምምነቱ እንደዛ አይልም። ከዛ የፕሪቶሪያው የሰላም ስምምነት እንደፈረሰ ጠቅላይ ሚኒስትሩ ራሱ በተደጋጋሚ ነግሮናል። እርሱት፣ ፕሪቶሪያ የሚባል ስምምነት የለም፣ የምዕራብ ትግራይ መሬታችሁን አልሰጥም፣ ደሞዝ ከልክለህ፣ ነዳጅ ከልክለህ፣ በጀት ከልክለህ፣ የፕሪቶሪያው ስምምነት እንደዛ እንድታደርግ አይፈቅድልህም። አሁን ደግሞ እያየሁ ነው ሰሞኑን በምዕራብ ትግራይ ቀያቸው ላይ በሚኖሩ ተጋሩ ላይ እየደረሰ ያለው መከራና ስቃይ፣ ሞት የዓለም አቀፍ የሰብአዊ መብት ተሟጋች ተቋማት እያወጡት ነው። ይህ ሰው የፕሪቶሪያውን ስምምነት አፍርሶ ትግራይ ውስጥ ምስለኔ ልኬ እንደፈለግኩ አደርጋችኋለሁ ብሎ ነው ለታደሰ ወረደ ሹሞት የመጣ። ስለዚህ ይሄን ተከትሎ ነው ህወሓት ውሳኔ የወሰነው። ውሳኔው ደግሞ ትክክልና ትክክል ነው። የትግራይ ህዝብ ምስለኔ አልቀበልም ብሎ ነው የታገለው። አብይ ታስታውስ እንደሆነ ካሁን በፊትም ብሎናል። የፕሪቶሪያ ስምምነት የተፈራረምኩት ከጌታቸውና ከጻድቃን ጋር ነው፣ ከእነሱም ጋር እየሰራሁ ነው አለ። ስለዚህ ታደሰ ምን እያለ ነው? አብይ ከጻድቃንና ከጌታቸው ጋር ተስማምቶ ሹሞኛል እያለ ነው። ምን ማለት ነው? ህወሓትን አላቃትም እያለ ነው ታደሰ። ለእኔ እንደዛ ነው የሚገባኝ። ህወሓትን ለማፍረስ የሄደበትን ርቀት ነው የሚያሳየኝ። የትግራይ ህዝብ አደረጃጀት እንዳይኖረው፣ አደረጃጀት ከሌለህ የፈለክ ነገር ሊኖርህ ይችላል፣ አታሸንፍም። ትልቅ የአንድነት ተቋም የመደራጀት ኃይል አማራ ክልል እኮ በአዴን የሚባል ተቋማቸውን ፍርስርስ አውጥቶ ነው እንደፈለጉ ሲጫወቱባቸው አሁን ድረስ ማለት
የፌዴራል መንግስቱ የህወሓት መፍረስ ንፍቅ አድርጎታል ልቡ ድረስ። መቼ ነው የምትፈርስልኝና ህዝብ የሚበተነው እያለ እየጸለየ ነው። የሚችለውን ሁሉ እያደረገ ነው። የፕሪቶሪያው ስምምነት ማንም ይምረረው ማንም ነው፣ እኔ አይደለሁም ያልኩት። የፕሪቶሪያው የሰላም ስምምነት ዶኩሜንት በፌዴራል መንግስቱና በህወሓት መካከል የተደረገ የሰላም ስምምነት ነው የሚለው። እንደዛ ተብሎ ነው የተጻፈው። ባለቤቶቹም ሁለቱ ብቻ ናቸው። ፌዴራልን አክብረህ ከአንተ ጋር የትግል አጋር የትግራይ ህዝብ በህይወት መኖር አለበት ብሎ ዋጋ እየከፈለ ያለ የራሴ ድርጅት ነው ህወሓት። ብልጽግና ገዳይ ነው። ህወሓትና ብልጽግናን ሳነጻጽራቸው ብልጽግና ያጋንንት ስብስብ ነው፣ ህወሓት የመላእክት ስብስብ ነው። ከማን ጋር ሳነጻጽረው መሰለ? ብልጽግና ከሚባል ያጋንንት ስብስብ። ህወሓትና ብልጽግና በሰማይና በመሬት አይገናኙም። የመልአክና የጋኔን ያክል ልዩነት አላቸው። ምክንያቱም የህወሓት መርህ ፕሪንሲፕሉ አንዳንድ ጊዜ የሚገርም ነው። ማለት መጽሐፍ ቅዱስ ውስጥ ራስህ ላይ እንዲደርስ የማትፈልገውን ነገር ሌላው ሰው ላይ አታድርግ፣ እንዲሆንም አትመኝ ነው የሚለው። ህወሓት ላይም እንደዛ አይነት ነገር ታያለህ። ሊገልህ የመጣውን ሰው ማርከህ ትለቃለህ። ትናንት የገደለ ሰው ተራ አግኝተህ ግደለው ስትባል ነው። ትናንት የሆነው ነገር እኮ እኔ ጋር እንዲሆን አልፈልግም፣ ተራ ስላገኘሁ እሱን ልደግመውም አይገባም። አየህ አይደለም፣ ሊያደርገው ሊያስበው አይፈልግም። አሁን በዚህ መርህና ፕሪንሲፕል የተቃኘ ድርጅት የሰበሰባቸው ሰዎች ከሱ የወጡ ሰዎች አስባቸው ዋጋ እያስከፈለው ነው አይደለ? ዓላማ የሌላቸው በችግር ጊዜ የሚዝረከረኩ አቋም የሌላቸው ለከርሳቸውና ለስልጣናቸው የሚሞቱ ማለት ነው። ይሄው በተግባር ነው ያየናቸው። አሁን የምሰጣቸው ስም ምናምን አይደለም፣ በተግባር የመከላከያ ሰራዊት ትግራይ ውስጥ ቶሎ እንውረራቸው እያሉ እነሱ ጋር የሚማከሩ ሰዎች ናቸው። ሰው ከመጋቢት 30 በኋላ ስልጣኑ ያበቃ ሰው ነውር እኮ ነው። እየወጣ ዝም ብለህ እንቧከረ አይባልም እኮ። ኩዴታ አይባልም። ኩዴታ ትርጉሙ ሌላ ነው። ከመጋቢት 30 ቀን በፊት አርገውት ቢሆን ኖሮ ኩዴታ ነው፣ እውነት ነው። ከመጋቢት 30 በኋላ 10 ምናምን ቀን 16 ቀን ሰው ትግራይ መንግስት የላትም። 16 ቀን መቆየት አልነበረባቸው። መንግስት የላትም። ሰው መንግስት እንዲኖር መወሰን ነበረባቸው። የፌዴራል መንግስቱ ብቻውን በመሰየም ከዛ በፊትም አፍርሶት ነበር። ጭራሽ ደመደመው። የፕሪቶሪያ የሰላም ስምምነት ከዚህ በኋላ ሽታ እንዳይኖረው አደረገው። ማንን? ሌተናል ጀነራል ታደሰ ወረደን እኔ ሹም ያለው ትግራይ ውስጥ። ስለዚህ ምስሌን ትቀበላለህ፣ ምን አባት አመጣለህ እያለን ነው። ማን? ብልጽግና። አይ ትግራይ ውስጥማ ህግ አለ፣ ምስሌንማ አንቀበልም። ስለዚህ መወሰን ነበረበት። የትግራይን የህልውና ትግል የመራው መንግስት ነበረን። 2012 ነሐሴ ጳጉሜ 4 የመረጥነው መንግስት ነበረን። ይሄ መንግስት ሪስቶር ማድረግ አለበት። ምክር ቤቱ መምጣት አለበት። ምክር ቤቱ ከመጣ ነገ እያንዳንዷን ነገር ምክር ቤቱ ውስጥ ሆነ በውክልና ምክር ቤት ነው የሚወስነው። ሲጀመር ያ ምክር ቤት አልፈረሰ፣ ያ መንግስት የፈረሰበት ምክንያት ራሱ ግልጽ ነው። ለፕሪቶሪያው የሰላም ስምምነት ሲባል እሱ የሚተገበር ከሆነ በዛ በተጻፈው በተግባባነው ልክ የሚተገበር ከሆነ ምንም ችግር የለውም ብለን ያፈረስነው መንግስት ነው። ፕሪቶሪያ አልተገብርም ያለ ጨካኝ የሆነ ምንም ከስህተቱ የማይማር ከእብደቱ የማይወጣ የብልጽግና መንግስት አልተገብርም ካለ አይ እንግዳውስ እኔ የጣልኩት መንግስቴን አነሳለሁ